አካውንት ምን አድርገው ነው የተዘጋበ? እንትን የእንትናን እርቃን ፎቶ ለማየት ይሄንን ሊንክ ይጫኑ ሲል ተጫንከው ይበለው። ግን እንዴት አወቀው? አይ ሄርሜላ በቃ ቪዲዮ አብረን እንሰራና ታመጫዋለሽ፣ አታስቢ። እሺ ያጋጥማል። እውነት ፎሎወር ይመጣል። እኔ ፎሎወሩ እኮ ያሳስበኝ። እኔ ብሩ አላወጣሁም ነበር። ከየት መጥቶ? ወይኔ እሺ አይቁም ነገርሽ። እንዴት ነው እንትን ያለ እንዴት ነው ሀክ የተደረገው? የምታውቀው ሰው ምናምን ነገር ይመስላል። ስልክን ሰተህ ሀክ ሳይሆን ማለት ነው። ጠዋት ማታ እንደዚህ እንደናንተ ጋር ላይቭ ተጫውቼ ምናምን አደርኩ። ጠዋት ስነሳ ብቻ እኔ በጠዋት ተነስቼ ቲክቶክ ላይ ገባውና የሆነ ብቻ ምንም ይሁን አላጀ ቲክቶክ ላይ ሲገባ የሆነ ብቻ ጽሁፍ አመጣ። ትኩረት አላደረኩም። በጠዋት ሳይነጋ እኮ ነው። በዛ ላይ አዳር ላይ ቁጭ ብዬ ገብቼ ታኝቼ 2 ሰዓት ሳልተኛ አንድ ደደብ አለ ከእንቅልፍ ቀስቅሶኝ ሰዓት ልያ ከዛ ገባው ላይ ቲክቶክ ላይ ገባውና የሆነ የሆነ ነገር አመጣ። ነካሁት እንዳለ ያወጣኝ ከእንትን ላይ እግዚአብሔር ያሳገኝ አባባል ነው። እሺ ስማኝማ፣ እስካሁን ምንም አይነት ገንዘብ አላወጣሁም። የቲክቶክ ሁሉም እንዳለ ነበር። ኧረ በመድኃኒዓለም ማን እኛ ጋር እኮ እንደዚህ የሚያወጣ ሰው የለም። አንድ ሰውዬ ነበረ ዩቲዩብ የሚሰራ ምናምን፣ እሱ ደግሞ ዱባይ ሄደው ነበረ። በስመ አብ በወልድ ኧረ በፈጣሪ ሲመረ ሰዎች ተው ግን ግፋ አትስሩ። ኧረ ግፋ አትስሩ። አሁን እቺም አካውንት ሆና በፈጣሪ ሲሉ እቺም አካውንት ሆና። ኧረ አንተ ጠላቴ ብዙ ነው፣ ጠላቴ ብዙ ነው። ወይኔ ከዳነ መለጣራ ኮፒ ሊንክ አድርጉልኝ። አዲስ አካውንት ከፈትኩ ገና ብዬ ገና ሳልጀምር እቺንም ዋረንግ ሰጠ አካውንቱን። እቺን አካውንት ሆና ወይ ለኔ ጠላቴ ማን ነው ጠላቴ ማን ነው? እኔ ለምን እንደዚህ የሚጫወትብኝ ማን ነው? የኔ ለውጥ የሚጠላው? ኧረ በፈጣሪ ስም ብላችሁ ኮፒ ሊንክ አድርጉልኝ። 5ም 10ም ያኛውን ላይ ባዘጋችሁ ዝም አልኩ። እቺ እንደመሆን አካውንት ሆና ዘጋችሁ። ኧረ በፈጣሪ ኧረ ኮፒ ሊንክ አድርጉልኝ። ክርስቲያን ነኝ ግን የሙስሊም ስጋ እበላለሁ። ምክንያቱም የሙስሊምና የክርስቲያን በሬ አይለያይም። ቤቲ እናት ይጣፍጣል ቤቲ እኔ ቀምሼዋለሁ። የእስጢፋኖ ዘፈን እየሰሙ ነው እኮ እንደዚህ ዶንቆሮ የሆኑት። የምንሰጣቸው አገልግሎቶች ወይኔ ባላቸው ያዛ ፍሮሜሽን ናቲ የባትሪ ክሊኒክ የምንሰጣቸው አገልግሎቶች ወይኔ ባላቸው ያዛ የምንሰጣቸው አገልግሎቶች የምንሰጣቸው አገልግሎቶች የኤፍኤስአር ባትሪ፣ የሲኖትራክ ባትሪ፣ የትራከር ባትሪ፣ የትኛውንም አይነት የተሽከርካሪ መኪና ባትሪ እዚህ ጋር እንደምታዩት የተለያየ አይነት ባትሪ፣ የትኛውም አይነት መኪና ተሽከርካሪ ባትሪ አለ። ለምን የመኪና ብቻ የመርከብም ይኸው እዚህ ጋር የተለያየ አይነት የፕሌንም የመርከብም የተለያየ አይነት መኪና ባትሪ እኛ ጋር ከመጡ ያገኛሉ። ከዚህ በኋላ ምንም እናንተ ይሄን ቪዲዮ ላይክ አታርጉ ያልክ ቪዲዮ ሊሰራ አይደለም። ስልክ ይሞቃል፣ እንፈነክስ ይሞቃል እያልኩ ልጨው አይደለም የመጣሁት። እኔም እንዲያልፍልኝ እኔ ምን አግኝቼ ነው በቲክቶክ ግብር የምከፍለው? አልከፍልም። ወንድ ነህ ስናና አስከፍለኝ። አካውንት መንግስት በአዲሱ መመሪያ መሰረት በቲክቶክ እና በዩቲዩብ ፊልም፣ ሙዚቃ፣ ፖድካስት፣ የሜትር ታክሲ አገልግሎት እንዲሁም ደግሞ ሙዚቃም ያስከፍላል። ለቀቁ መጽሐፍት ረጌታ ይወዳል። ተጨራሽ ዘፈንም ያስከፍላል። ቲክቶከሮች አሁን ላይቭ የምትቀመጡ ሰዎች ብር ልትከፍሉ ነው። አሁን እኔ እባካችሁ እንደው ቲክቶከሮች
እኔ አንድ ነገር ብቻ ልነግራችሁ ለእናንተ የምታወሩትም ነገር ቀንሱ፣ ቆጠባችሁ አውሩ። አሁን ስታወሩ ቆጠባችሁ አውሩ። እንደው በመድኃኒዓለም ቆጥቡ፣ የምታወሩት አፋችሁንም ቆጥቡ። እንዲህ አሁን ገና እንደነ ከእንቅልፍ ተነስቼ ማየው እኔ ምን አግኝቼ ነው በቲክቶክ ግብር የምከፍለው? አልከፍልም። ወንድ ነህ ስናና አስከፍለኝ። አካውንቱን ሸጣለሁ፣ ከዛ ከቲክቶክ አለመውጣለሁ። ከየት መተህ ታስከፍለኛል? ማለት አልከፍልም። አካውንቱን ሸጣለሁ። አካውንቱን መጋዛ ሰው ካላችሁ እንዴ አልሸጥም። አልሸጣለሁ። በቃ አልሰራም። እኔ ቲክቶክ ከጀመርኩ ወደ 3-4 አመት ሆነኝ። 100 ሺህ አልከፍልም። ሌላ ወሬ አታውራ። አልከፍልም። ገብርኤልን አካውንት መጋዛችሁ ሰው ካላችሁ አካውንቱን ሸጣለሁ። እኔ እንደውም ከቲክቶክ ማንደር ወጥቼ ሄዳለሁ። ይሄ ለእናንተ ነው የምታወሩት። አፋችሁን ቆጥበ እንደ ባልዲ እየከፈታችሁ ነው። አፋችሁ እንደ ባልዲ ሰፍቶ ነው ይኸው ግብር ማክፈል የተመጣው። ገና በዚህ ከቀጠለ ማለት ነው እርምጃችሁ ሁሉ ያስከፍላል። የምታወሩ አፋችሁ ምላሳችሁ ነው ዋጋ የሚያስከፍሉ። ገና በምላሳችሁ ሁሉ በምታወሩ አፋችሁ የዋታው ትከፍላላችሁ። አሁን 10 ብር ስታገኝ 5 ብር ትከፍላለህ ግብር። 20 ብር ስታገኝ 10 ብር ትከፍላለህ። እሱ ከየት አንቺ ነው የምከፍለው? እነሱ የሚያገኙት ይክፈሉ እንጂ እኛ ከየት አመተና ትከፍላለህ እንዴ? ግብር ነው ግዴታ ነው እንዴ? ቲክቶከር ነህ አይደል? ቲክቶከር ነህ አይደል? ቲክቶከር አይደለም። ስንት ቲክቶከር እያለ ትከፍላለህ። እኔ ቲክቶከር አይደለም። እና ምንድነው? እኔ ስንት ኃላፊነት የምጠብቀኝ ሰው ነኝ። እኔ ምንም ሳልቀምስ እንዴት ነው ለመንግስት ግብር የምከፍለው? በቃ የበሉት ይክፈሉ። ፖለቲካ አልፈልግም እንዴ ታብዛብ። እንደገና በቲክቶክም ግብር እንክፈል እንዴ? ፖለቲካ አልፈልግም። በቃ ጃቤን ቲክቶከሮች እኮ ምንም የላቸውም። ማናጢ ዳና ናቸው እኮ እንዴ ነኝ። ዝም ብሎ ፎሎወር ብቻ እኮ ነው የተሸከሙት እንዴ። ወደ 1 ሚሊዮን ምናምን ፎሎወር ስላየ ስማ ግብር ግዴታ ነው ትከፍላለህ። አሁን ግብር ለሀገር ኢትዮጵያ እንድታድግ ግብር ትከፍላለህ። አለቀ። ኢትዮጵያ እንድታድግ ኢትዮጵያ አሁን በቲክቶክ ያገኘው ግብር ነው የምታድገው ነው። እንደዛ ነው አባቴ። ይለፍላችሁ። እሺ አባቴ፣ እሺ ይለፍላችሁ። እንዴት የሰው ልጅ በዚህም ልክ ይመሳሰላል? መሳሰላል። ማን ጋር ነው? የማን ነው ጋይስ? ከለራችሁ የምር አንድ አይነት ቸኮሌት ከለር ነው፣ ያምራል። ስማ ኑሮ ነው በላቸው። ስልክሽን አገኘሽ? አባቴ እንደው ልመርቅ ብዬ ላይ ብመጣ የለም። እግዚአብሔር ናውምዬ፣ አረ ችግር የለም ናውም ሰው አረከኝ። እግዚአብሔርን ሰው አረከኝ። ችግር የለም ብራዘር፣ እንኳን ደስ ምን ደስ እንዳለኝ ታውቃላችሁ? ቁም ነገር ናውሜንም የዛሬ አመት ላይ አረ እባካችሁ ኔትወርካችሁ ልክ አይደለም። አረ ትታየናለህ ናውሜ፣ ምን ሆነ ነው? አረ እኔ አይደለሁም ሰው ያረኩ አንተ ነህ ናውሜ። የኔ ነው ጋይስ ኔትወርክ ነው ለኔ ነው። ፈጣሪ እኔን ለአንድ ወር ሴት አድርጎ ቢፈጥረኝ ኢትዮጵያ ውስጥ አለ የተባሉ ሴቶች ውስጥ አንዱ አድርጎ ቢፈጥረኝ ምን እንደማድረግ ታውቃለህ? መጀመሪያ ጆን ዳንኤልን አንድ ቢያጆ አዝበዳለሁ፣ ቲክቶክ ላይ ፌመስ ሆናለሁ። ከዛ ሁለተኛ ስቲፎን አዝበዳለሁ፣ ስቲፎን ዘፋኙን አንድ ቢያጆ አዝበዳለሁ። አሁንም ቲክቶክ ላይ ላይቭ ላይ ስንገባ ላይቭ ላይ ገብቼ ፌመስ ሆናለሁ። በ100 ሺህ ቤት በሚሊዮን ቤት ተከታይ ይኖረኛል። ከዛ ሁለተኛ ታኩሬን አንድ ቢያጆ ሰጥለታለሁ። ታኩሬ ጋር ላይቭ ላይ ጌም ግፍት ይሰጠኛል፣ ጌም ይሰጠኛል፣ ኮይን ይሰጠኛል። እሱ ጋርም ለሱም አንድ ቢያጆ ሰጥቼ ፌመስ ሆናለሁ። ለሁሉም ቲክቶከሮች እየሰጠው ብቻ አንዳንድ ቢያጆ እንደ ጃኒና እንደ ፊዮና አንዳንድ ቢያጆ እየሰጠው ፌመስ ሆናለሁ። ለአንድ ወር ብቻ ሴት ቢያደርገኝ ወይኔ ይህ ሁሉ ተከታይ ያገኘው አረ በሚሊዮን ቤት ክፍያም ይጀመረኛል ማለት እኮ ነው። በቃ የሚገርም ለአንድ ወር ብቻ ሴት ቢያደርገኝ ለሁሉም ሰጣለሁ። በቃ እናቱ አፈር የሚበላ እኮ ነው። አፈር ለሚበላ አይምስምን። አሁን ትመጫለሽ አትመጭም? ይሄ ብቻ ንገሪኝ። አትመጭም? እግሬ ግባብሽ። ካሁን በኋላ ስልኬ ላይ እንዳትደውይ፣ አልደውልልሽም። ኧረ በእናትሽ ተረጅኝ፣ ተናሽ በእናትሽ። እኔ በኋላ ከሄድኩ በኋላ ራስን ከተለወጥኩ በኋላ ሌላ ሴቶች ካገኘው በኋላ መተሽ እንዲህ ብትይ እኔ በኋላ አልሰማሽም። መጨረሻ ጊዜ ነው የምጠይቅሽ። ነው እንደዚህ ነው። አይገባትም። አፈቅርሻለሁ ፍቅር እያልኩሽ እኮ ነው። እኔ በጣም ነው ማፈቅረሽ። እኔ ላንቺ ብዬ ቤተሰቦችን ጥዬ እዚህ
ስንትና ስንት ኪሎ ሜትር ተጉዤ እሺ ነይ በቃ ነይ ቤት ነይና ሁሉም አስቤዛ ገዝቻለሁ። ድስት አለ፣ ድንች አለ፣ ሽንኩርት አለ። ሽንኩርት ታውቂያለሽ ኪሎ 400 ብር ገብቷል። ኪሎ 400 ብር ገብቷል። ሁሉንም ነገር ገዝቻለሁ። ዘይት ራሱ 1 ሊትር ዘይት 1550 ብር ገዝቻለሁ። ይሄ ሁሉ ወጪ ያወጣው እኮ እኔና አንቺ ቤት ሰርተን እንበላ ነው። ውጪ ታውቂያለሽ አንድ ሽሮ 400 ብር ነው። ኖርማል ሽሮ 400 ብር ነው ውጪ ምን በላው። ወስን አፈቅርሻለሁ ብለህ ዝጋበት። እሺ አሁን ትመጫለሽ አትመጭም? ይሄ ብቻ ንገሪኝ። አትመጭም? እግሬ ግባብሽ። ካሁን በኋላ ስልኬ ላይ እንዳትደውይ አልደውልልሽም። ገባሻ? ድሮም ሴቶች ወንድ ልጅ ሲያፈቅር አትወዱም። እግሬ ግባብሽ። ካሁን በኋላ ስልኬ ላይ እንዳትደውይ። አላቅሽም፣ አታውቂኝም። እሺ አንቺ ሴት ያውልሽ ኢትዮጵያ ውስጥ ሴት ሞልቷል። እንደዚህ በሽ ነው። እሺ ተቆጥሮ ማያልቅ ሴቶች ነው እኔ ጋር የደወሉት። እግሬ ግባብሽ። ካሁን በኋላ እኔ ጋር እንዳትደውይ። ወንድነትህን አሳያት። ዝጋባት። አንቺ ዝጋው በቃ ወንድነትህን አሳያት። አፍቅራት አይደል? በቃ ቻው። እሺ አላወራም። ካሁን በኋላ እንዳትደውይ፣ አልደውልሽም። በቃ አባትሽ በቀበሌ ቤት እየሰራ ያስተዳደረሽ አንቺ እኔ ይሄ ሁሉ ነገር ላንቺ እያደረኩ አልፈልግም። በቃ ቻው። የራስሽ ጉዳይ። ገደል ግቢ። ወይኔ በላቸው። ፍቅር ይለያል። ነይ አሁን ወንድነትህን ያሳያል። ደግመህ ትደውላለች። እኔ የምላችሁ ማለት ነው ገብርኤልን ኢትዮጵያ ውስጥ እጥፍ ነው ዲቃላ ይበዛው። ከ190% ነው ዲቃላ ይበዛው። ከ120 ሚሊዮን ማለት ነው 20 ሚሊዮኑ ዲቃላ ነው። 100 ሚሊዮኑ ዲቃላ አይደለም። ገብርኤልን የተማረ የተማረ 7ኛ ሰማይ ነው የደረሰው። ወደ መቃብር ተቀላቅሏል። የሞቱ ሰዎች ጋር ማለት ነው ተቀላቅሏል። ስለዚህ እዚች ሀገር ላይ ትምህርት ገንዘብ ነው። የደረሰ የተማረ አታዩም እንዴ? ዲግሪ ያዘ እኮ ስራ የለውም ኢትዮጵያ ውስጥ ዲግሪ ያዘ። ስለዚህ እኔ አልተማረም ምናችሁ ምዝቱ ሰዎች ምን አገባ ስለኔ ትምህርት እንዴ? አንተ እንኳን ዲግሪ ያዘ እኮ ከነ እኩል ነው የምትቀበረው። እኔ የምቀበረው አፈር ላይ ነው የምትሞተው። አንተም ስለኔ ትምህርት ከማውራት የበለጠ የራስ ስራ ላይ ትኩረት አድርግ። እስቲ የራስን ዲግሪ ቤት ቁጭ አድርገህ መተህ ለኔ ኮሜንት መጻፍ አንተ እስቲ የራስ ሰርተህ ለውጥ። ኧረ በእናታችሁ ቂጧ እንደዚህ ምናምን ቂጧ እንደዚህ የወጣችሁ ምናምን እንደዚህ ማታ ላይ ብላይ ምናምን እነሱን ነው እናንተ የምታሳድጉት። እኛ ማደግ አንፈልግም እንዴ? ገብርኤልን ኢትዮጵያ ውስጥ እጥፍ ነው ዲቃላ ይበዛው። ከ190% ነው ዲቃላ ይበዛው። ከ120 ሚሊዮን ማለት ነው እንዴ? እንደምታየው ከሆነ እስቲ ኢትዮጵያ ውስጥ እንደምታየው ስራ የሚሰራ ሰው አያሳድጉም። ገንዘብ ማይፈልግ ሰው ነው ገንዘብ የምትሰጠው። ብር ማይፈልግ ሰው ነው። ለነሱ ነው እንግዲህ ደገፍ የምታደርጉት። ቂጧ ምናምን እንደዚህ የወጣችሁ ምናምን እንደዚህ ዳለ ጡቷ እንደዚህ ወጣ ያለችውን ነው እናንተ ደገፍ የምታደርጉት እንዴ? ወንድ እነሱ ራሱ ገንዘብ ከሌለን እኮ እኛ አናገባም ነው የሚሉት። ገንዘብ የሌለ ወንድ አናገባም ነው የሚሉት። እነሱ ገንዘብ የሌለ ወንድ አያገቡም። እናንተ ደግሞ እነሱን ነው የምትረዱት፣ ሴቶቹን። ወንዶችም ሆናችሁ ሴቶቹ እባካችሁ አስተውሉት። የምትሰሩት ስራ አስተውሉት እንዴ! እኔ ቂጥ የለኝ ዳሌ የለኝ ጡት የለኝ። እኔ በቃ ወንድ ሆኜ ስለተፈጠርኩ ነው እንዴ? ነው ወይስ ፊት የሚያስፈሩ ከሆነ ላይክ ማታርጉ ፎሎ ማታርጉ? በቃ ወይም ፎሎ አድርጉ፣ ላይክ አድርጉ፣ ደገፍ አድርጉ። በቃ ፎሎ በዚህ አወር ውስጥ 100 ሺህ መግባት አለበት እንዴ! ማታ ላይብ ሲገባ አሁን ማታ እስከ 10 ሰዓት ነው ላይብ ላይ ቆየሁት። ሳይሆን እንዳለ ግፍት የምትሰጠው አንበሳ የምትሰጠው ቂጧና ጡቷ ላበጠች ሴት ነው። አረ ወንድ እንስተሳሰብ። አረ ሀብታምም ቢሆናችሁ ገንዘብ ያላችሁም የሌላችሁ ሰዎች እንስተሳሰብ። ሴቶቹ ገንዘብ ከሌለ እኛ አያገቡንም። ስለዚህ ግፍት ለኛ ልቀቁ። ለሴቶችም ለቅፋንታ ለኛ ልቀቁ። ሴቶች ቂጥና ጡት ስላላት ታገባለች። እኛ ገንዘብ ሰርተን ካመጣን ታገባለች። እባካችሁ አስተውሉ። አንተ ዶንቆሮ ህዝብ ጀዝባ፣ ይህንንም ተረዳ በእናትህ። እንደው ለኔ ማታ ግፍት መታችሁ ስጡ። በቃ
እኔም ራሴ መቀየር ፈልጋለሁ እያልኩ ነው። አንተ ደግሞ ቁራ አይገባውም ባትተው ተው። በስመ አብ ወልድ እኔ ህዝብ ከማስተማር ማለት ነው የሞተ ሰው ሄዶ እዛ መቃብር ላይ ሄዶ መቀስቀስ ይሻላል። ገብርኤልን የሞተን ብንቀሰቅስ ይሻላል። ሼር ኮፕሊንግ ፎሎ ማድረግ እንዳትረሳ።